ሰውየው እግዚአብሔርን የሚፈራ ነበር። ጣዖት የሚያመልኩ ሰዎች በሚኖሩበት ከተማ ውስጥ በፈሪሃ እግዚአብሔር በጥሩ ምእመንነት የሚኖር እግዚአብሔርን የሚፈራ ብቸኛው ሰው እሱ ነበር። መንደር ናት። የመንደሯ ሰው ዛፍ ያመልካል። በጣም ተበሳጨ። የእግዚአብሔርን ቸርነት የሚቀምስ ሰው ጠፋ። ቢሰብክ ቢናገር የሚሰማው ጠፋ። ሁሉ ጊዜ እየሄዱ በየሳምንቱ ዛፍ ቅቤ ሲቀቡ ይውላሉ። ይሄንን ዛፍ ቆርጠዋለሁ ብሎ መጥረቢያውን ሲስሉ አለ። ከዛ በማግስቱ ተነሳና በሌሊት ማንም ሳያየው መጥረቢያውን ይዞ ሲሄድ ዛፉ አካባቢ ጋር አንድ እንግዳ ሰው ጠበቀው። ያ እንግዳ ሰይጣን ነበር በሰው ተመስሎ። የት ትሄዳለህ አለው። ይሄን ዛፍ ልቆርጠው ነው። የእግዚአብሔርን ክብር ያጎደለ ዛፍ ይነቀል አለ። ተው አትቆርጠው፣ ከቆረጥከው ላንተ መጥፎ ነው ይለው ጀመር። አይ ቆርጠዋለሁ አለ። እንግዲያውስ አትቆርጥም ብሎ ሊታገለው ሲሞክር በስመ ስላሴ እኔ ስላሴ ባሪያ እንኳን ለአንድ አለና ሰውየው ገና የስላሴን ስም ሲጠራ ሰይጣኑ ፍንጭር ብሎ መሬት ላይ ወደቀለት። መጥረቢያውን ቀምቶ ሊፈልጠው ሲል ቆይ አትፍለጠኝ አለው። ምን ፈለክ አለው። ጠዋት ከእንቅልፍ ስትነሳ 2 የወርቅ ሳንቲም ትራስጌር ስራ አስቀምጥልሃለሁ አለው። ከዛም በኋላ እሱን ካጣህ በየቀኑ ታገኛለህ፣ ካጣህ ናና ቁረጠው እኔንም ትፈልጠኛለህ አለው። ለዚህ አቅምህ ነው ካጣሁት ግን ብሎ ከዛ ተመለሰ። መጥረቢያውን በትከሻው ይዞ እንዳለው በጠዋት ከእንቅልፉ ሲነሳ 2 የወርቅ ሳንቲም አገኘ። ከበረበት። በጣም በቃ በዚህ አይነት የናጠጣ ሀብታም ነው መሆነው አለ። በየቀኑ ሲበላ ሲጠጣ ሲደሰት ዋለበት። መንዝሮ አላልቃለው የወርቅ ሳንቲም ነዋ። በማግስቱ ትራስጌውን ሲገልጥ የለም ሳንቲሙ። ሰይጣን እኮ አንዴ ምሱን ያቀምሳል። ከዛ ውሻ አርጎ ነው የሚያኖረው እኮ ውሻ አርጎ። ሰይጣን የሚያመልኩ ሰዎች አሉ፣ ሱፍና ከረባት ያላቸው V8 ፕላቲኒየም ምናምን መኪና የሚነዱ። የሆነ ቀን ግን የሆነ የሚገብሩለት ነገር አለ። ፋንዲያ ብሉ ሲላቸው ሲበሉ ታገኟቸው ይሆናል። በልብስ አሳምሮ ከብት አርጎ ነው የሚያኖረው። ሰይጣን ክፉ ነው። እንዳሳመረ የሚያኖር እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። ይሄ ሰውዬ ያችን 2 ሳንቲም ሲያጣ መጥረቢያውን ይዞ እየሮጠ ሄደ። ጠበቀው ሰይጣኑ። እቆርጠዋለሁ ቃልን አጥፋል፣ የወርቅ ሳንቲሙ የለም አለ። አትቆርጠውም ባክ ተመለስ፣ ከዚህ በኋላ ከኔ ቀምሳል መሄጃ የለህም ነው። እንዲህ ነው ሰይጣን። ምሱን ያቀምስና እንደ ማስቲካ አላምጦ ጎማ አርጎ ይተፋል። አያችሁ፣ ከዲያብሎስ ጋር ሆነው እንዳማረባቸው ያከተመላቸው ሰዎች የሉም። ከእግዚአብሔር ጋር ሆነው ደግሞ ሳያምርባቸው ያለፉ የሉም። የውበታችን ጥግ ማን ነው ወገኖቼ? እግዚአብሔር ብቻ ነው። ስለዚህ ልክ መታገል ሲጀምር ወዲያውኑ ሰይጣኑ በአንድ አፍታ ብድግ አደረገና መጥረቢያውን ቀማው ከሰውየው። ሊመታው ሲል ኧረ እንደው በእግዚአብሔር ስም አንዴ እኔም ላውራህ አለው። ምን ፈለክ ብሎታል። ይሄን ሁሉ ጉልበት